ያወቁትን ማሳወቅ መልካምነት ነውና ዛሬ በጣም አሪፍ መረጃ ወደ እናንተ ላደርስላችሁ መጥቻለሁ። እስከ መጨረሻ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? አልሐምዱሊላህ በጣም ሰላም ነኝ። እንግዲህ ያወቁትን ማሳወቅ መልካምነት ነውና ዛሬ አንዳንድ ነገሮችን ወደ እናንተ ላደርስላችሁ ሰዓቱን ጠብቄ ብቅ ብያለሁ። እስከ መጨረሻ ድረስ አብራችሁ ይቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻ አብራችሁ ይቆዩ። ምን አለ መሰላችሁ፣ በ2026 ዩቲዩብ በጣም ህጉን ጠበቅ አድርጓል። እንግዲህ እንደምታውቁት እያያችሁትም እንደሆነ በእያንዳንዳችሁ ቪዲዮ ላይ የምትናገሯትን ቃላት እያንዳንዷን እየጻፈ እየመጣ ያለበት ሁኔታ ነው ያለው። ያ ማለት ምን ማለት ነው? ዩቲዩብ ከጄማኒ ጋር አብሮ በጋራ መስራት ጀምሯል ማለት ነው። ምንም አይነት ስህተት የሚባል ነገር ማምለጥ አይቻልም። የተለያዩ ስድቦች፣ የተለያዩ ወንጀል የሆኑ ነገሮች በ2026ቱ በተለይ በ2025 ላይ ስትሰሯቸው የነበራችኋቸውን ስህተቶች ልታስወግዷቸው ይገባል። ቻናሎች ባን እየተደረጉ እየተዘጉ ያለበት ሁኔታ ነው ያለው። ለዛ ደግሞ መፍትሄ እንደ መፍትሄ አድርጌ የምነግራችሁ ከዚህ በፊትም ስናወራቸው የነበራቸው መረጃዎች አሉ። እነሱንም ወደ እናንተ ዛሬም እንዳዲስ ደግሜ ልነግራችሁ እፈልጋለሁ። እሱ ምንድነው? ሶስት ነገሮች አሉ፣ በጣም ወሳኝ የሆኑ ሶስት ነገሮች። እነዚህን ወሳኝ የሆኑ ሶስት ነገሮችን የምታስተካክሉ ከሆነ ምናልባት ያለፉትም ቪዲዮአችሁንም ወደኋላ ተመልሳችሁ ማስተካከል የምትችሉ ከሆነ ምናልባት ልትድኑ ትችላላችሁ ብዬ አስባለሁ። ገባችሁ አይደለ? የመጀመሪያና ወሳኙ ነገር እያንዳንዳቸውን በየቪዲዮ ላይ በየኮሜንቱ ላይ እየገባችሁ ደምሩኝ፣ እንደማመር የምትሉ ሰዎች ማለት ነው ከዚህ አይነት ነገር መራቅ አለባችሁ። አሪፍ ኮንቴንት ሰርታችሁ በእናንተ በራሳችሁ በአሪፍ ኮንቴንት አማካኝነት ሰብስክራይብ ልትደረጉ ይገባችኋል እንጂ ቪዲዮ ላይ ተቀምጣችሁ ደምሩኝ፣ እንደማመር፣ አንቺም ደምሪኝ አያስፈልግም። ያ በጣም ማንኛውም ሰው ቪዲዮአችሁን አይቶ ኮንቴንታችሁን አይቶ አሪፍ ኮንቴንት ሰርታችሁ አሪፍ ታምኔል ሰርታችሁ ሰዎች እንዲመገቡት ማድረግ ችላችሁ የምትደመሩ ሰብስክራይብ የምትደረጉ ከሆነ ተደረጋችሁ። ከዛ ውጪ ግን ደምሩኝ፣ ሰብስክራይብ አድርጉኝ እያላችሁ በየቤቱ እየዞራችሁ የምታደርጉ ሰዎች በ2026 ላይ ይሄን ነገር ማቆም አለባችሁ። ሁለተኛ በጣም ወሳኝ የሆነ ሁላችንም የምንሳሳተው ስህተት አለ። በጣም ወሳኝ የሆነ ምናልባት አጠቃላይ ቪዲዮአችሁ ውስጥ ተመልሳችሁ ማስተካከል ያለባችሁ ቪዲዮአችሁ ላይ ተመልሳችሁ እያንዳንዱን ቪዲዮአችሁ ላይ ተመልሳችሁ ማስተካከል ያለባችሁ በጣም ወሳኝ የሆነ ሁላችንም የምንሳሳተው ስህተት ሃሽታግ ቪዲዮአችሁን ሰርታችሁ ካበቃችሁ በኋላ ሃሽታግ ላይ ምን ትላላችሁ? የተለያዩ ታዋቂ ዩቲዩበሮችም ሆነ የተለያዩ የዩቲዩቦችን ስምም ሆነ እዛ ቦታ ላይ የምታስገቡ ልጆች ይሄ ነገር ቻናላችሁን ይዞት ገደል እየገባና ቻናላችን ባን እያስደረገ ያለ ስራ ነው እና ምንድነው ማድረግ ያለብን? በቃ ሃሽታግ አለመጠቀም፣ አሪፍ ኮንቴንት፣ አሪፍ ታምኔል፣ ደስ የሚል ነገር ሰርተን ማቅረብ ለሰዎቹ። ሰዎች ምን ይፈልጋሉ፣ የኔ ኦዲየንሶች የኔ አድማጮች ምን ይፈልጋሉ የሚለውን ነገር ለሰዎቹ መመገብ። እኔ እናንተ ፊት መጥቼ ስቀርብ እናንተ ልመግባችሁ ይገባል። ለእናንተ የሚጣፍጣችሁ ነገር ለእናንተ ልሰጣችሁ ይገባል። እንደዛ አይነት ኮንቴንት መስራት መቻል ነው። ሌላኛው የቻናላችን ሂስትሪ በጣም ወሳኙ ነገር
ልትረሱት የማይገባችሁ የቻናላችሁ ሂስትሪ። የቻናል ሂስትሪ ማለት ምንድን ነው? ቻናላችሁ በምን ታሪክ ላይ ያቀነቀነ ነው? ምን አይነት ታሪክ ነው የሚያስተላልፈው? ምን አይነት ታሪክ ነው የሚያቀርበው የሚለው ላይ ትኩረት መስጠት። እንደ ምሳሌ የእናንተ ቻናል ማስተማር ከሆነ እያስተማራችሁበት ከሆነ ሌላ ነገር አለመስራት፣ አለመቀላቀል፣ አለማደባለቅ። ኢንተርትመንት ከሆነ መዝናኛ ከሆነ እናንተ መስራት ያለባችሁ ያንኑ መዝናኛ። አያችሁ አይደለ? ተረድታችሁኛል ብዬ ተስፋ አደርጋለሁ። ሁሉም ቻናሎች አሰራር አላቸው፣ የራሳቸው የሆነ አሰራር አላቸው። ያንን አሰራሩን ተከትለን የምንሰራ ከሆነ ቻናላችንን ማዳን እንችላለን። ካታጎሪ ማለት ነው የእናንተ ሂስትሪ ማለት ነው። የቻናላችሁ ሂስትሪ እናንተን ተሸክሟችሁ ያለው የቻናላችሁ ሂስትሪ፣ የቻናላችሁ ታሪክ ምን ላይ ያቀነቀነ ነው? አርቲስት ላይ ነው? ኢንተርቴንመንት ላይ ነው? ኤዱኬሽን ላይ ነው? ምን ላይ ነው? ስፖርት ላይ ነው? ዜና ላይ ነው? የብዙዎቻችን ስህተት ምንድን ነው? ዜና ላይ አድርገን የተለያዩ ዜናዎችን የሚያቀርብ ቻናል አድርገን እዚህ ጋር ኢንተርቴንመንትን እንሰራለን። ኮሜዲያን አድርገን እዚህ ጋር ደግሞ መተን አርት ውስጥ ገብተን አርት እንሰራለን። ኦር ደግሞ ስፖርት ውስጥ ገብተን ስፖርት እንሰራለን። አያችሁ? የቻናላችሁን ሂስትሪ ተከትላችሁ መስራት አለባችሁ። ሃሽታግ ታይትል ላይ እየተጠቀማችሁ ያላችሁ በ2025 ስትጠቀሙ የነበራችሁ 2026 ላይ አትጠቀሙ። ሃሽታግስ አድርጋችሁ የተለያዩ የቻናል ስሞችን እየጻፋችሁ የምትጠቀሙ ሰዎች ከዚህ ነገር ላይ ራሳችሁን አስወግዱ ልላችሁ ፈልጋለሁ። ሌላው የተለያዩ ፎቶ እየቆራረጣችሁ ቪዲዮ እየሰራችሁ የምትመጡ ልጆች ቻናላችሁ አደጋ ላይ ነው ያለው። ለራሳችሁ እንደዚህ ፌስ ቱ ፌስ ቪዲዮ ወጣችሁ ሮቦት እንዳትባሉ። ሮቦት ነው የሚላችሁ። ምክንያቱም ከጄማኒ ጋር በጋራ እየሰሩ ያለበት ሁኔታ ነው ያለው። ስለዚህ ምን ታደርጋላችሁ? ለራሳችሁ እንደዚህ ፌስ ቱ ፌስ ቪዲዮ ላይ ወጣችሁ ኮንቴንታችሁን ማሳደግ አለባችሁ፣ ቻናላችሁን ማሳደግ አለባችሁ እንጂ የተለያዩ ፎቶ እየቆረጣችሁ እነዛን ፎቶ አማካኝነት ቪዲዮ እየሰራችሁ እየመጣችሁ ያላችሁ የራሳችሁን ድምፅ ብቻ አስገብታችሁ የምትመጡ ልጆች ጥንቃቄ ልታደርጉ ይገባቸዋል። ቻናላችሁ አደጋ ላይ ነው። አስተካክሉ ትላችኋለሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች፣ ውድ ቤተሰቦቼ ላበዛባችሁ አልፈለኩም። እነዚህ ሶስቱ ወሳኝ የሆኑ ነገሮች ለእናንተ የሚያውቁትን ነገር ማካፈል በጣም ደስ የሚል ነገር ነውና ነው እቺን ላካፍላችሁ ነው ወደ እናንተ የመጣሁት። ሰላም አለይኩም ወራህመቱላሂ ወበረካቱ።